ሰላም ቤተሰብ እንዴት አላችሁ? እንኳን በሰላም መጣችሁ። ዛሬም በአማርኛ ቪዲዮአችን በሁለተኛ ድምፅ እንገኛለን ማለት ነው። ይሄ እንግዲህ በባለፈው ክላሳችን አንደኛ ድምጾች ምን እንደሚመስሉና እንዴት እንደምናነባቸው አሰርቻላችኋለሁ። እሱን ገብታችሁ ማየት ትችላላችሁ። ዛሬ ደግሞ ሁለተኛ ድምጾች ቅርጻቸው ምን ይመስላል፣ ድምጻቸው ምን ይመስላል፣ ከአንደኛ ድምጾችስ በምን ይለያሉ የሚሉትን እናያለን። ቪዲዮአችን ላይክ በማድረግና ቻናላችን ሰብስክራይብ በማድረግ እንዲሁም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ በማስቀመጥ አብሮናታችሁ እንዳይለየን። አሁን ወደ ትምህርታችን። እንግዲህ መጀመሪያ የምናገኛት የሃን ሁለተኛ ድምጽ ነው። መጨረሻ ላይ የምናገኛት ደግሞ የበን ሁለተኛ ድምጽ ይሆናል ማለት ነው። ስለዚህ ንባባችን ከማን ይጀምራል? ከሁ ይጀምራል ማለት ነው። ስለዚህ ሁለተኛ ድምጾች የሚሄዱ ምን ቅርጻቸው ምንድን ነው እንዳል ከአንደኛው ድምጽ ከአንደኛው ድምጽ የሚለዩት ሁለተኛ ድምጾች ምንድን ነው የሚያደርጉት? ወገባቸው ላይ ብቻ አንድ አግዳሚ ምን ያላሉ ይቀጥላሉ ማለት ነው። አንድ አግዳሚ መስመር ብቻ ትንሽዬ ወገባቸው ላይ ይቀጥላሉ። ኤክሴፕቷል ከሩና ከፉ በስተቀር። ሩና ፉ ግን ምንድን ነው የሚያደርጉት? ወደ ታች ነው የሚቀጥሉት እንጂ ወገባቸው ላይ ሳይሆን ወደ ታች ነው የሚቀጥሉት። ስለዚህ ድምጻቸው ደግሞ ከአንደኛው ላይ ምንድነው የሚል ድምጽ ወይም ውስጥ ቅጥያ ወይም ደግሞ ሜላር ጥገኛ ሜላር ሲኖረው፣ ሁለተኛ ድምጾች ደግሞ ኦ የሚል ጥገኛ ሜላድ አላቸው። ኦ የሚል ጥገኛ ሜላድ አላቸው ማለት ነው። ስለዚህ ድምጻቸው ኦ የሚል ድምጽ ይጨምራል። ያ ማለት ከመጀመሪያው በኦ ይለያል። ቅርጹ ደግሞ ምንድነው? ከመጀመሪያው የሚለየው ሁለተኛው አንድ አግዳሚ መስመር ብቻ በመጨመር ሁለተኛ ድምጽ እንመሰርታለን ማለት ነው። ስለዚህ አሁን እያንዳንዱን ድምጽ ብንቆጥረው ወይም ብናነበው ሀ ካልነ ሆ ነው የምንለው። ሆ፣ ሎ፣ ሆ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ፣ ቁ፣ ቡ፣ ቱ፣ ቹ፣ ሁ፣ ኙ፣ ኑ፣ ኡ፣ ኩ፣ ሁ። አያችሁ አይደለ? እንደዚህ ነው የሚሄዱት። ኡ ይኸው ሁለተኛ ድምጽ ኡ፣ ዙ፣ ዡ፣ ዩ፣ ዱ። እነዚህ አሁን ሁለተኛ ድምጾች ናቸው። ጁ፣ ጉ፣ ጡ፣ ጡ፣ ከዛ ጹ፣ ዳብላውን ጹ፣ ፉ፣ ፉ፣ ቩ። ስለዚህ እነዚህ ምንድን ናቸው? እነዚህ የምታዩዋቸው በሙሉ ሁለተኛ ድምጾች ናቸው ማለት ነው። ሁለተኛ ድምጾች። ስለዚህ ቅርጻቸው ከአንደኛው የሚለዩት ወገባቸው ላይ ብቻ ይቀጥላሉ። ድምጻቸው ደግሞ ኡ የሚል ድምጽ ይቀጥሉና ሁለተኛ ድምጽ አድርገን እንወስዳቸዋለን ማለት ነው። ስለዚህ በዚህ መንገድ እየጻፋችሁም እየደጋገማችሁም መለማመድ ትችላላችሁ። በውስጥ መስመር መማር የምትፈልጉ በግሩፕም ሆነ በግል በሳምንት 6 ቀን በቀን ማንሳት እያስጠናናችሁ ተሎ ውጤታማ ትሆናላችሁ። ስለዚህ ስክሪን ላይ በተቀመጠው ስልክ ደውሉልን። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም ሶሻል ሚዲያ ብትደውሉልን ጎግል ሚቲንግ እና ዙም አፕሊኬሽን ተጠቅመን እናስተምራችኋለን። ቶሎ ውጤታማ ትሆናላችሁ ማለት ነው። ዛሬ እስከዚህ ድረስ ስለተከታተላችሁኝ እጅግ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ድረስ መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ።